ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው ጥንቅራችን የምንመለከተው የጂኦፖለቲካ የመሬት መንቀጥቀጥ፣ የእስራኤልና ሶማሌላንድ አዲሱ የኃይል አሰላለፍ በምስራቅ አፍሪካ ምን ከሰት ይሆን? ከዚሁም ጋር ተያይዞ ኢትዮጵያንስ ምን ጥቅም ያስገኝላታል? በዚህም ጉዳይ የኢትዮጵያ መንግስት ተቃራኒ የሆነችው ግብጽ ምን አዲስ ነገር የፖለቲካ ይዘት ይዛ ተመጣ ይሆን? በዚህም ጉዳይ ሰሞኑን ግብጽ በጅቡቲ የባህር ወደብ ለመገንባትና ኤሌክትሪክ ኃይል ምንጭ የሚሆናትን ፓወር ባንክ ለመገንባት ስምምነት መፈጸሟን ታውቋል። በዚህም ስምምነቱን ጨርሳለች። ከዚህም ጋር ተያይዞ በኤርትራ የአሰብ ወደብን ግብጽ ልታለማው ነው መባሉ ተነግሯል። በዚህም ጉዳይ የኤርትራ አፈቀላጤ የሆኑት የውጭ ጉዳይ ቃል አቀባይ አምባሳደር የሆኑት አቶ የማነ ገብረ መስቀል ኢትዮጵያ በሐሰት ፕሮፓጋንዳ ነው ብለዋል። ነገር ግን በድብቅ የተስማሙት ነገር አለም እየተባለ ነው። በዚህም ጉዳይ ዜና ጥንቅራችን አካቶታል። ሰሞኑን አንዳንድ ዘገባዎች እንደታዩት ከሆነ ግብጽ የሶማሊያን እንዲሁም በሶማሌና በኤርትራ እንዲሁም በጅቡቲ ወደቦች ልታለማ መሆኑን እየተነገረ ቢሆንም የጅቡቲ ይፋ ወጥቷል። በዚህም ጉዳይ ሌላው ደግሞ ትኩሳት መጣ። ትኩሳቱም የተነሳበት ምክንያት እስራኤል ለሶማሌላንድ የሀገር እውቅና መስጠቷ ነው። በዚህም ጉዳይ ሌላ ሐሳቦች ተፈጥረዋል። በምስራቅ አፍሪካ ምን ይከሰት ይሆን የሚለውን የዜና ትንታኔያችን አካተናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዕለቱ የትንታኔ ዜናችን ስናልፍ የእስራኤል የሶማሌላንድ እውቅና መስጠትና ፍላጎት ሂደቱ በምስራቅ አፍሪካና በመካከለኛው ምስራቅ የፖለቲካ አሰላለፍ ላይ ትልቅ ለውጥ የሚያመጣ ጂኦፖለቲካዊ መሬት መንቀጥቀጥ ተብሎ ሊገለጽ ይችላል። በመካከለኛው ምስራቅ የሳውዲ አረቢያና የኢምሬት ሰጣ ገባ መከሰት ምን ያመጣ ይሆንስ? በዚህም ጉዳይ ኢትዮጵያ በከበባ ውስጥ የማስገባት የባህር ወደብ እንዳታገኝ ያደረጉት እነ ሳውዲ አረቢያና ግብጽ ምን ይከሰት ይሆን? ለኢትዮጵያ ምን እድል ይዞስ መጣ? በዚህም ጋር ተያይዞ ይህ ጉዳይ ከታሪካዊ ከጥቅም ካሉ ወቅታዊ ሁኔታ አንጻር ሲተነተን የሚከተሉት ዋና ዋና ነጥቦችን ይዟል። እነዚህም ነጥቦች የእስራኤል ስትራቴጂካዊ ፍላጎት እስራኤል ለሶማሌላንድ እውቅና ለመስጠት የምታስብባቸው ሶስት መሰረታዊ ምክንያቶች አሏት። እስራኤል በዚህም ሶስቱ ምክንያቶች የቀይ ባህርን ጸጥታ ትፈልጋለች። የመጀመሪያው ሐሳቧ ይሄ ነበር። እስራኤል በኤደን ባህር ሰላጤና በባብ ኤል መንደብ በኩል የሚደረግ የንግድ መስመር ለህልውናዋ ትፈልጋለች። ይህም የሆነበት በተለይ የመን ያሉ የሁቲን አማጽያን የሚያደርጉት ጥቃት ለመመከት ሶማሌላንድ ስትራቴጂካዊ ምሽግ ትሆናለች በሚል ሐሳብ እስራኤል ለሶማሌላንድ ሀገር እውቅና ሰጥታለች። በሁለተኛ የምንመለከተው የዳርቻ አጋርነት ፕሪፈራል አሊያንስ ይባላል። እስራኤል በአረብ ሀገራት ስትከበብ አረብ ያልሆኑ ወይም ለየት ያለ አቋም ያላቸው የዳርቻ ሀገራት እንደ ኢትዮጵያና ኬንያ ወዳጅ የማድረግ ጥንታዊ ስልቷ በሶማሌላንድ በኩል ዳግም እያነቃቃችም እያገኘችም ነው እስራኤል። ይህም የሆነው ሶማሌላንድ የአብርሃም ስምምነት ቀጣይነት በአፍሪካ አህጉር ያላት ዲፕሎማሲ ተቀባይነት በማስፋት በዓለም አቀፍ መድረኮች እንደ ዩናይትድ ኔሽን ድምጽ ለማግኘት ትፈልጋለች። ስለዚህ እስራኤል እነዚህን ሶስት ነገሮች ትፈልጋቸዋለች። ሌላ የኢላን ኡመር የትራምፕ አስተዳደር ሚና የዶናልድ ትራምፕ ወደ ስልጣን መመለስ የኢላን ኡመር አቋም ለጉዳይ መፋጠጥ ግፊት ሊሆን ይችላል ተብሏል። የሶማሊያ ተወላጅ የሆነው ኢላን የዲሞክራሲ ተወካይ ሆነው በዚህም ከትራምፕ ጋር ግብ በፈጠረችው የትራምፕ ተግባራዊ ፖሊሲ ትራምፕ ለዲፕሎማሲው ቅነት የጥቅም ልውውጥ ትራንዛክሽን ዲፕሎማሲ ያስቀድማሉ። እስራኤል ለሶማሌላንድ እውቅና እንድትሰጥ ግፊት በማድረግ በምላሹ ለአሜሪካ ታማኝነቷ እንድታረጋግጥ ሊያደርግ ይችላል ተብሏል። እነዚህም እንደ መርህና እንደ መረጃ ተነስቶላታል። ሌላው የምንመለከተው የጠላትና ጠላት ወዳጅ ነው መርህ ነው። ኢላን ኡመር የሶማሊያን አንድነት ደጋፊ በመሆኗ የሷን ተቃዋሚ የሆኑት የትራምፕ አስተዳደር እሷን ለመገዳደር ወይም እሷን ለመጣል ሲል ብቻ የሶማሌላንድ ጉዳይ ሊገፉበት ይችላሉ። በሶስተኛ ደረጃ የምንመለከተው ኢትዮጵያ ቀዳሚነትና የተቺዎች ምላሽ ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ ኤምኦዩ ስትፈርም የህፃን ውሳኔ ወይም ስሜታዊ ያሉት አካላት አሁን ትልቅ ፈተና ይገጥማቸዋል። ኢትዮጵያ ጉዳይ መጀመሪያ እንደ እስራኤል ላሉ ታላላቅ አገራት በር ከፋች ሆነዋል። አሁን እስራኤል እና ምናልባት አሜሪካ እውቅና መስጠት ከጀመሩ ኢትዮጵያ ውሳኔ ዲፕሎማሲያዊ አርቆ አስተዋይነት እንደነበር
ማረጋገጫ ይሆንላታል። የቀጠናው ኃይሎች እንደ ግብጽ፣ ኤርትራ አጣብቀኝ ሶማሌ በግብጽና በኤርትራ በኩል ኢትዮጵያን ለመጫን የነበረው ተስፋ እስራኤል ወደ ጨዋታ ስትገባ ሁሉም ነገር መናቀረ፣ ጨዋታው ይቀየራል። በዚህም ግብጽ ከእስራኤል ጋር የሰላም ስምምነት ቢኖራትም የሶማሌላንድ ዕውቅና ማግኘት በናይል ጉዳይ ያላትን ተጽዕኖ ሊያዳክምባት ይችላል። ከወዲሁም ግብጽ ፈርታለች። ሆኖም እስራኤል ፊት ለፊት መጋፈጥ ለካይሮ ከባድ ይሆንባታል። ሌላው ደግሞ ጎረቤት ሀገር የሆነችው ኤርትራ ስትሆን እስራኤል በሶማሌላንድ በኩል መምጣቷ ኤርትራ በቀጠና የነበረት ብቸኛ ታማኝ ስትራቴጂክ አጋርነትና የባህር በር የበላይነት ሊያሳጣት ይችላል። ይህም የአሰብ ጉዳይና አዲሱ የኃይል ሚዛን ኢትዮጵያ በሶማሌላንድ በኩል የባህር በር ማግኘት በኤርትራና በአሰብ ወደብ ላይ የሚኖረው ተጽዕኖ ከፍተኛ ነው። ይህም የሆነበት አሰብ ስትራቴጂካዊ ፋይዳ መዳከም ኤርትራ አሰብን እንደ ፖለቲካ ቁማር ትጠቀምበት ነበር። ኢትዮጵያም በሶማሌላንድ በኩል አማራጭ ካገኘች በኤርትራ ላይ ያላት ጥገኝነት ስለሚቀንስ አሰብ አገልግሎት የማይሰጥ የሙት ከተማ ሆኖ መቀጠል እድሉ ሰፊ ነው። ከዚሁም ጋር ተያይዞ የኃይል አሰላለፍም ለውጥ ይችላል፣ ሊለወጥም ይችላል። ይህን ያሳሰባ ግብጽ አሁን ቀይ ባህር ላይ 3 ዋና ዋና ጎራዎች እየተፈጠሩ ነው። ጎራዎቹም 1 2 3 ብለን የምንቆጥራቸው ይሆናል። ጎራ 1 የሚባለው ኢትዮጵያና ሶማሌ፣ እስራኤል፣ ኤምሬትስ የንግድና የጸጥታ ትብብር ሲሆን ጎራ 2 ኤርትራ፣ ግብጽ፣ ሶማሊያ ኢትዮጵያን የመክበብ ስልትና ስሌት የሆነ ሲሆን ጎራ 3 የሁቲ ኢራን መስመር ሁከት እንደ መሳሪያ የሚጠቀሙበት ናቸው። እነዚህ ናቸው ነገሮቹን ጫና ሊያደርጓቸው የሚችለው። በሶስተኛ የዲፕሎማሲ ጫና ሲሆን ኢትዮጵያ የሶማሌላንድ ስምምነት እንደ ማሳያ በመጠቀም ኤርትራን በሰላማዊ መንገድ ወደ ድርድር ጠረጴዛ ልታመጣ ትችላለች። በመሆኑም ከሶማሌላንድ ጋር ከተሳካልን ከኤርትራ ጋር ለምን አይሆንም የሚል ጫናም ይፈጥር ይሆናል። ማጠቃለያው ሲታይ ይህም የሆነው የእስራኤል ዕውቅና መስጠቷ የሶማሌላንድ ጉዳይ ከምስራቅ አፍሪካ የቤት ስራ አውጥቶ የዓለም ጂኦፖለቲካ ማጠንጠኛ ያደርገዋል። ይህም ሁኔታ ኢትዮጵያ የጀመረችው መንገድ በዓለም አቀፍ ደረጃ ተከታዮችን እያገኘ መምጣቱን የሚያሳይ ሲሆን በኤርትራ ላይ ያለው ጫና በመጨመሩ የአሰብ ጉዳይ ኢኮኖሚ በላይነት ለመፍታት እድል ይሰጠዋል። ስለሆነ የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ለሶማሌላንድ ለሀገር ዕውቅና መስጠቷ ብዙ ነገር አምጥቷል። ከምስራቅ አፍሪካ እስከ መካከለኛው ምስራቅ፣ ከመካከለኛው ምስራቅ እስከ መላው ዓለም፣ ከደቡብ አሜሪካ፣ ሰሜን አሜሪካ፣ አውሮፓ ድረስ አውስትራሊያ ድረስ ከፍተኛ የሆነ የፖለቲካ መነጋገሪያ መጥቷል። በዚህን ጉዳይ ምን ይከሰት የሚለውን ወደፊት በዜና ትንታኔያችን የምናቀርብላችሁ ይሆናል።